ሙጅተባ ኻሜኒ በ24 ሰዓት ውስጥ ብቻ ሁለት የአሜሪካ ግዙፍ ጦር መርከቦችን አጠቃ። በ24 ሰዓት ውስጥ ብቻ አደገኛ የሚባሉ የአሜሪካ ጦር ጀት ተሸካሚ መርከቦች ላይ ከባድ ጥቃት ሰንዝራለች ኢራን። መጀመሪያ ዩኤስኤስ ፎርድ በተባለው የአሜሪካ ግዙፍ ጦር መርከብ ላይ ከባድ እሳት ተነሳ። እሳቱ ሳይጠፋ አብርሃም ሊንከን በተባለው የአሜሪካ ጦር መርከብ ላይ ከባድ የሚሳኤል ጥቃት ደረሰ። ሚሳኤሎቹ ከርቀት የተተኮሱ ኢላማ ማይስቱ አደገኛ ሚሳኤሎች ናቸው። በመሆኑም የሙጅተባ ኻሜኒ ማስጠንቀቂያ 24 ሰዓት ሳይሞላው በአሜሪካን በዓለም ማቻ ያላቸው በሚባሉት አስፈሪዎቹ ሁለቱ የአሜሪካ ጦር መርከቦች ተጨረማመቱ። በ6 ቀን ብቻ ሌላ ወጪ ሳይጨምር ለተተኳሽ ብቻ $11 ቢሊዮን ያወጣው የትራምፕ አስተዳደር ወጪም በየቀኑ ጣራ እየነካ ነው። ስለሆነም ጦርነቱ ከአሜሪካ መንግስት ቁጥጥር ውጭ እየወጣ ነው። የኢራን መንግስት ዛሬ ማርች 13 ባወጣው መግለጫ ብዙ ሲወራላቸው የነበሩትን እነዛን ሁለት ግዙፍ የአሜሪካ ጦር መርከቦች ላይ ከባድ ጉዳት አድርሰን አክስመናቸዋል ብሏል። ዩኤስኤስ ሊንከን የተባለ ጦር መርከብ እንደ ጣሳ ጨርማምተን ሽባ አድርገነዋል ብሏል። አይአርጂሲ ባወጣው መግለጫ እንደገለጸው የኢራን አብዮታዊ ዘብ ፈጣን ድሮኖችና ሚሳይሎችን በማጣመር በጦር መርከቡ ላይ በሰነዘረው ጥቃት ከባድ ውድመት ማድረሱን ገልጸዋል። የአይአርጂሲ ሪፖርት መጀመሪያ ያቀረበው አልጀዚራ ነው። እንደ